አሁን የደረሰን ሰበር መረጃ አለ። ጦርነቱ ተጀምሯል። መረጃዎችን ባጭር አቀርባለሁ። መረጃው እንደሚያሳየው በሸረሪናና በኢትዮ ሱዳን ድንበር አካባቢዎች ነው ከባድ ውጊያ የተቀሰቀሰው። ከተለያዩ መረጃ ምንጮች ለማጣራት ሞክሬያለሁ። ዛሬ ቅዳሜ ሐምሌ 25 ቀን 2018 ዓ.ም እኩለ ሌሊት አካባቢ ነው ውጊያ የተጀመረው። አንዳንዶች ከንጋቱ 12 ሰዓት ይላሉ፣ አንዳንዶች ከንጋቱ 11 ሰዓት ጀምሮ ይላሉ። ቦታው በወልቃይት ጠገዴ ሰቲት ሁመራ ዞን በኢትዮ ሱዳን ድንበር አካባቢ ነው ከፍተኛ ውጊያ የተቀሰቀሰው። ዛሬ የግጭቱን አጠቃላይ ሁኔታ በተመለከተ የሚከተሉትን ዋና ጉዳዮች አቀርብላችኋለሁ። የውጊያ አቅጣጫና ስፋቱን በተመለከተ ከበረሃት ተነስቶ ወደ ሸረሪና ነጭ አፈር ባሉት የድንበር አካባቢዎች አቅጣጫ ነው የተከፈተው። ውጊያው በእግረኛ በመካናይዝድና እንዲሁም በከባድ መሳሪያዎችም ጭምር የታገዘ ሰፊ ወይም ፉል ስኬል የሚሉት ጦርነት ነው። ተፋላሚ ኃይሎቹ ከባድ ውጊያ የሚካሄድበት አካባቢ ላይ የኢትዮጵያ መከላከያ ሰራዊት በስፍራው የሚንቀሳቀሱ የትግራይ ኃይሎች ብሎ ራሳቸውን የሚጠሩ በተለይ አርሚ 7 አካባቢ ያሉ ናቸው ትንኮሳ የፈጸሙት በሰራዊታችን ላይ። በዚህም ወደ ከባድ ውጊያ ተገብተዋል። ምንጮች እንደሚያነሱት የጦርነት በቅርቡ በተለያዩ የትግራይ ከተሞች በህወሓት አመራሮች ሲመራ የነበረው የውጊያ ቀስቃሽ መፈክሮች ከተስተጋቡ በኋላ ያ ውይይት ከተጠናቀቀ በኋላ የተከፈተ ነው። እንግዲህ ቀጣይ ብዙ ስጋቶች እንዳሉ እየተሰሙ ነው ያሉት። ሁመራ ከተማ ጭምር የተኩስ ድምጽ ይሰማል። እንዲሁም ደግሞ የድሮኖችንም ነዋሪዎች እያስተዋሉ ነው ያሉት። ወዴት ይደርሳል የሚለውን እያጣርን የምናቀርብ